ረመዳኑም አለቀ ኢዱም አለቀና ወደ መጀመሪያው ቦታ መጣን። ሲያሳዝን ረመዳን ባላለቀ ነው የምትሉትና ማምሻ ማምሻ ያለው ደስታ ድባቡ ምናምን በቃ ይናፍቃል። ወላይ ከሁሉም በላይ ማምሻ ማፍጠሪያ ሰዓት ሲደርስ ምናምን አላደል ኢድ ነው የሚመስለው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ አበረታቱኝ ውዶቼ። ነባሮች ተከታታዮች አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምትሰጡኝ አስተያየት ከልብ አመሰግናለሁ። ወዳችኋለሁ። የእኔ ቤት ተከታታዮች ሁላችሁም መልካም አስተሳሰብ ያላችሁ ምትመክሩኝ፣ ይህን ብታረጊ የምትሉኝ አለ አይደል? ቤተሰቤ እህቶቼ ነው የምትመስሉኝ፣ የስጋ እህት ምናምን ነው የምትመስሉኝና አንዳንዶቹ ደግሞ ታስቁኛላችሁ ሙያ የለሽም ምናምን እያላችሁና እንሁም ሁላችሁንም እወዳችኋለሁን። የምትሳደቡ ምናምን የላችሁም እና ቭሎጋችን እያያችሁ ለነገሩ የቡና ቭሎግ ነው። ቡና ጨስጨስ አርጌ በኢድ የተረፈ ዳቦ ምናምን ነበረ ኬኔቶ፣ እሱን ለብቻ እያጣጣምኩ ነበረ ከኢዱ በኋላ ማለት ነው። ቡና እንደዚህ ለክቼ ነው ማፈላው። ሁለቱ ማንኪያ ትልልቅ ማንኪያ ከሆነ 2 ማንኪያ ቡና 4 ሲኒ ውሃ ይበቃዋል። እና ልንገራችሁ ብዬ ነው። አሁን ጦርነት ስላለ ሁሉም ነገር ተወዷል። እዚህ ሀገር ብታዩ ትራንስፖርት ተወዷል። በቃ ያልጨመረ ነገር የለምና እንግዲህ እንደዚህ ኑሮ ሲወደድ ነው ደግሞ በዘዴ መኖር አለብን። ሲሻሻል ደግሞ እንትን ለነገሩ የሚሻሻል ነገር የለም፣ በነበረበት ነው የሚቀጥለው። እዚህ ሀገር አንዴ ብቻ ይጨምሩ፣ ከዛ በኋላ ይሄ ዲስካውንት ምናምን የሚባል ነገር የለም። ታውቃላችሁ እንግዲህ እንደዛም ሆኖ አልሐምዱሊላህ ሀገራችን ነው፣ ምንም ማድረግ አንችልም። ዞሮ መግቢያችን ምንኖርበት ሀገር ስለሆነ ከነ ምናምኑ ወደን መኖር አለብን ማለት ነው። እና ብዙዎቻችሁ የኢድ ቭሎግ በለቀኩት ቪዲዮ ማለት ነው እኔ ብዙ አመት ነው ከጾም ኢትዮጵያ ላይ ከጾም ከቤተሰቦች ከተለየው ያላችሁኝ ያላችሁ በጣም ያሳዘናችሁኝ፣ ዳቦ እንብላ እና ብዙዎቻችሁ ደግሞ እንኳንም ቡታጀራ አሳየሽኝ ያላችሁኝ የሀገሬ ልጆች አመሰግናለሁ ስላያችሁኝና ሰብስክራይብም አድርጉኝ። ብዙ አስተያየት ነው የሰጣችሁኝ። አብሽሩ። ከሁሉም ደግሞ ያሳዘናችሁኝ ያው ረዥም አመት አንድ ቤት ነው ምሰራው። ኢድ አላቅም፣ ረመዳን አላቅም፣ በቃ በዓል አታውቁም። አንድ ቤት ላይ ዝም ብላችሁ ስትኖሩ ጅዝብ ትላላችሁ ብዙ ጊዜ። እኔም እንደዛ ነበርኩና ለዛ ያሳዘናችሁኝ ምናምን አላችሁ። አብሽሩ፣ ያልፋል። ዋናው ጤና ነው። ዋናው ተስፋ ለመቁረጥ ነው። እንግዲህ ሁሉም ነገር ያልፍና የምትፈልጉትን ኑሮ ትኖራላችሁ። አብሽሩ። ሌላ ደግሞ በእቅዳችሁ ውስጥ ሌላ ሰው አታስገቡ። ራሳችሁ አቅዱና እቅዳችሁን ራሳችሁ ለማሳካት ሞክሩ። ሰውን አትሱ። ምክንያቱም እንዴት ልበላችሁ፣ የሆነ ነገር አቅዳችሁ በቃ እስከ ዛሬ አመት ድረስ የኔ ሰርቼ ሀገሬ እገባለሁ ብላችሁ በመሀል ደግሞ ሰው ኑሮ ተወደዋል ይሄን ብታረጊ እያለ ወይ በመሀል የሆነ ነገር ተፈጠረ ብሎ ቤተሰብ ብር ያስልካችኋል ማለት ነው። እቅዳችሁን ትታችሁ በቃ ሌላ ሰዎች ባወጡላችሁ እቅድ ትኖራላችሁ። ስለዚህ ተሎ ለመምጣት ብዙ ከኢትዮጵያ ሰው ባትገናኙ ጥሩ ነው። ለሆነ ነገር ካልሆነ ወይ የሆነ ነገር ተፈጥሮ ካልሆነ ከልጃችሁ ከእናታችሁ ውጪ ከብዙ ሰው ባትገናኙ ባይነኝ። ምክንያቱም ሌላ ሰው ና አይልም። ወላሂ እናት ናት ብዙ ጊዜ እናታችሁ የወለደቻችሁ እናት ከሆነች ነይ እድሜሽ ሄደ ውለጂ ጓደኞችሽ እንደዚህ ምናምን እያለች ትጨቀጭቃለች። እናት ከሆነች ምንም ባትይዙ ብትመጡ ይሻላል ነው የምትለው። ሁለተኛ ልጅ ነው። ልጅም ምንም ባታረጉላቸው እናንተ ከነሱ ጋር ብትኖሩ ነው የሚመርጡትና ሌላው ሰው ግን ስሪ ኑሮ ተወዷል
ይሄ ነገር ጨምሯል፣ ይሄ ነገር ጨምሯል እያለ ወደ ኋላ ይጎትታችኋል ማለት ነው። ስለዚህ ምንም ነገር ይሁን ይሄን ካሳካው ሀገሬን ገብቼ እዚህም ሰርቼ መኖር እችላለሁ። ይሄ ኢትዮጵያ መምጣት እኮ የዓለም መጨረሻችን አይደለማ። እዚህም ሰርተን እንደ አዲስ መጀመር እንችላለንና ኑሮ ደግሞ ሁሉም ሀገር ይወደዳል። እኛ ሀገር ብቻ አይደለም ጦርነት የሆነ ነገር ሲኖር ኑሮ ይወደዳል። ከዛ ደግሞ ተመልሶ ሊረጋጋ ይችላል ማለት ነው። እና ብዙ ሰው የኛ ሀገር ብቻ አድርጎ ያየዋል ኑሮ መወደዱ። እስኪ የዛሬ 10 አመት 9-8 አመት አረብ ሀገር ሄዳችሁ የዛሬ 10 አመት አንድ ኩብዝ የሚገዛበት ዋጋና አሁን የሚገዛበት ዋጋ አንድ አይነት አይደለም፣ በጣም ይለያያልና ሁሉም ሀገር ኑሮ እየተወደደ ነው የሚሄደው፣ ኢትዮጵያ ብቻ አይደለም። ስለዚህ መጀመሪያ ከሀገራችሁ አስባችሁ የወጣችሁበትን አላማ ካሳካችሁ በኋላ ኑ እዚህ መስራት ይቻላል። ቤት ካላችሁ ደግሞ ያን ያክል ኑሮ አይከብድም። ወላሂ ራሳችሁን ከሰው ካላወዳደራችሁ ማለት ነው። እና ኑና ኢድ ከቤተሰቦቻችሁ አክብሩ ከልጆቻችሁ ጋር እላችኋለሁኝ። ምንም ነገር ባይኖራችሁ ሀገራችሁ ላይ ከቤተሰብ ምናምን ስታሳልፉ በቃ እያጣጣማችሁ ደስ እያላችሁ እያጣጣማችሁ ነው የምትኖሩት። ወይኔ አማርኛ እና ሀገር ከምንም በላይ ሀገር ይሻላልና ምንም ሳትይዙ ግን አትምጡ። ችግር ነው። ቤትም ሳይኖራችሁ ብርም ሳይኖራችሁ አትምጡ። ብር ካላችሁ ቤቱ እንኳን ባይኖራችሁ እዚህ ተከራይታችሁ ስራ መጀመር ትችላላችሁ ማለት ነው። እና ባዶቹን አትምጡ ካላመማችሁ ምናምን ማለት ነው። ባዶ ከመጣችሁ ደግሞ እዚህ ትቀወሳላችሁና ቤተሰብ ደግሞ አይጠግብም፣ ሁሌም አይጠግብም። እድሜያችሁ በሙሉ እዛ ስታገለግሏቸው ብትኖሩ በቃኝ አይሉም። እጃቸው የቆመ ጋር ምን አረግሽልኝ ነው የሚሉት አብዛኛ ቤተሰብ። ምናልባት እናት ልታመሰግን ትችላለች፣ በልጄ ነው ደህና ቤት ያለኝ በልጄ ነው ያረፍኩ ልትል ትችላለች እናት አባት። ከዛ ውጭ ያለው ግን እጃችሁ የቆመ ቀን ጠላታችሁ ነው የሚሆነውና ለራሳችሁ ኑሩ። ቶሎ ኑ። ደግሞ አሁን አንድ አይነት ሆኗል። ውሃ ቅዳ ውሃ መልስ ሆኗል። ምክንያቱም እዛ ወደዚህ ስልኩት በምንዛሬ ብዙ ይመስላል፣ ግን እዚህ ደግሞ በጣም እየተወደደ ስለሆነ ምንም ነገር አይሰራም ብዙ ጊዜና እና እንደ ድሮ አይደለም። ድሮ 100 ሺህ ብር ብልኩ ብዙ ነገር ሰራ ነበርና ኑ ወደ ሀገራችሁ።